በሳውዲ አረቢያ ደጃል ሊመጣ እንደሆነ አንድ ምልክት ተመለከተ። ይህ ማለት ደግሞ ቂያማ ደርሷል ማለት ነው። በዚህ ምስል ላይ የምታዩት ፎቶ ደጃል መምጣቱን መቅረቡን የሚያሳይ ፎቶ ነው። ለምን እንደሆነ ነግራችኋል። ይህ ቪዲዮ ከደረሷችሁ ግን በደም ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ሁሉም ማጋ አድርሱ። ረሱል ሰለላሁ ዐለይሂ ወሰለም ከ1400 ዓመታት በፊት ደጃል በሚመጣበት ሰዓት መዲና 7 በሮች ይኖራታል። ከዛም በእያንዳንዱ 7 በር ላይ 2 መላእክቶች ደጃል እንዳይገባ ይከላከላሉ ብለው ነበር። እናም ዛሬ ላይ ወደ መዲና የሚያስገቡ መንገዶች 7 እንደሆኑ ተመልክተናል። እናም ይህ ማለት ደግሞ 7ቱ መንገዶች ከ7ቱ በሮች ጋር ይገናኛሉ ማለት ነው። እናም የረሱል ሰለላሁ ዐለይሂ ወሰለም ትንቢት ተፈጻሚ እየሆነ ነው። ቂያማ መቼ እንደሆነ አናውቅም፣ ነገር ግን አላህ ሱብሓነሁ ወተዓላ ነው የሚያውቀው። እናም ረሱል ሰለላሁ ዐለይሂ ወሰለም ከሱረቱል ካፍ 10 አንቀጾችን በልቡ የሸመደደና የያዘ ሰው ከደጃል እንደሚጠበቅ ረሱሉላህ ሰለላሁ ዐለይሂ ወሰለም ነግሮናል። ስለዚህ ሁላችንም ይህን መልእክት ለሁሉም ሙስሊም እንዲደርስ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ሁሉም ማጋ ኢትዮጵያዊ ሙስሊም ጋር እናድርስ። ራሳችሁ ጋር እንዳታስቀሩት። አላህ ሱብሓነሁ ወተዓላ ከደጃልም ሆነ